ሃይ ጋይስ እንዴት ናችሁ? ዛሬ ሃርድዌር እንደ ኔትወርክ ሰርቪሲንግ ተማሪ አንድ ነገር ላሳያችሁ ነው የመጣሁት። እሱም ሲኦሲ ላይ ትኩረት አድርጋችሁ መዘጋጀት እንዳለባችሁና ሲኦሲ ላይ እንዴት መስራት እንዳለባችሁ ነው ማለት ነው ላሳያችሁ የመጣሁት። ሲኦሲ ምዘና እንግዲህ እንደምታውቁት በሁለት መንገድ ነው የሚሰጠው። እሱም በቲዮሪ እና በፕራክቲካል ይሰጣል። መጀመሪያ ላይ ፕራክቲካል ኤግዛም ከተመዘናችሁ በኋላ ከዛ በኋላ ነው ወደ ቲዮሪ የምትሄዱት። ስለዚህ ፕራክቲካል ሲሰሩ ምን ነገሮች ማድረግ አለባችሁ? መጀመሪያ ላይ እንግዲህ ፕራክቲካል ስንሰራ የተሰጡትን ትዕዛዞች ቢኮዝ አንድ ሰው የሆነ ትዕዛዝ ከመስራቱ በፊት የተሰጠውን ትዕዛዝ ምን እንደሆነ መረዳት ይኖርበታል። ምን መስራት እንዳለበት ይረዳዋል። ስለዚህ ሲኦሲ ላይ 7 አይነት የሚሆኑ ኢንስትራክሽኖች አሉ ሃርድዌር ኔትወርኪንግ ሰርቪስ ስትመዘኑ። ስለዚህ 7 ኢንስትራክሽኖች ቀርባችኋል። ከዛ በኋላ ወደ ተሰጣችሁ ፕሮጀክት ሄዳላችሁ ማለት ነው። ስለዚህ ወደ ፕሮጀክት ሲመጣ ደግሞ 3 አይነት ፕሮጀክት ነው በሃርድዌር ኔትወርኪንግ ሰርቪስ ሌቭል 4 ፕራክቲካል 3 አይነት ፕሮጀክት አለ። የመጀመሪያ ፕሮጀክት ኮንፊገር ላይ ሰርቨር እናዘጋጃለን። እኛው ፕሮጀክት ስር እንግዲህ የተለያዩ ታስኮች 13 የሚደርሱ ታስኮች አሉ። ከነዚህ ታስኮች መካከል በጣም የሚያዩት ብዙ ታስኮች አሉ። የመጀመሪያ ሰርቨር መቻል ነው ደግሞ ዊንዶው ሰርቨር ኢንስቶል ማድረግ መቻል አለበት አንድ ሰው ፕራክቲካል በሃርድዌር ኔትወርኪንግ ሰርቪስ ሌቭል 4 ለመፈተን ይሄን መቻል ይኖርበታል። ከዛ በኋላ አክቲቭ ዳይሬክተሪ መቻል። አክቲቭ ዳይሬክተሪ ስንጨርስ ደግሞ ዶሜን ኔም ይሰጠናል። የተሰጠን ዶሜን ኔም ተጠቅመን ማድረግ አለብን መቻል ይኖርብናል ማለት ነው። ከዛ በኋላ ኦርጋናይዜሽናል ዩኒት ክሬት ማድረግ አለ። ኦርጋናይዜሽናል ዩኒት ክሬት ማድረግ መቻል ይኖርብናል። ከዛ በኋላ ደግሞ ግሩፕ ክሬት ማድረግ አለ። ግሩፕ ክሬት እናደርጋለን። ከዛ በኋላ ዩዘር ክሬት ማድረጋለን። ዩዘር ክሬት እናደርጋለን። ከቻለን እያንዳንዱ ዩዘሮች መጀመሪያ የከፈትነው ግሩፕ ውስጥ ማስገባት ብንችል የተሻለ ነው። ግን እዚህ ላይ በደንብ የምታየው ክሬት ማድረግ መቻላችሁ ነው። ከዛ በኋላ ደግሞ ሎግን ሃወር መስጠት አለ። ከዛ ስናልፍ ሌላኛ ደግሞ ኔትወርክ ኬብል ማዘጋጀት ነው። ኔትወርክ ኬብል ፕሪፈር ማድረግ አለ። በስትሬት ስሩ ኬብል ታይፕ ማዘጋጀት ይኖርብናል። ኬብሉን ለማዘጋጀት የሚያስፈልጉ ማቴሪያሎች በዛ ሰዓት ይሰጠናል። ስለዚህ ማቴሪያሉን በመጠቀም ደግሞ እዛ ላይ የሚሰጠን ቱልሶች በመጠቀም የተሰጠንን ትዕዛዝ እንሰራለን። ከዛ በኋላ ይሄን ከጨረሰን በኋላ ወዴት እንሄዳለን? ወደ ሰርቨር እና ክላይንት ጆይን ወደ ማድረግ እንሄዳለን። ጆይን አድርገን ዩዘራችን ደግሞ ኮምፒውተር ክላይንት እናዘጋጃለን። ከዛ በኋላ ሰርቨር እና ክላይንት ጆይን እናደርጋለን ማለት ነው። ሌላኛ ደግሞ ከዛ ቀጥሎ ያለው ብዙ ጊዜ የማይሰራው ኦፊስ ሲጭን እነሱ የሚጠይቁት 2 አይነት ማይክሮሶፍት ኦፊስ ብቻ እንዲጫን ነው የሚፈልጉት። እነሱ ምንድነው ወርድ እና ቪዚዮ። ግን አብዛኛው ጊዜ ብዙዎች እንዴት ነው የሚጭነው? ሁሉንም ነው የሚጭነው። ደግሞ ኦፊስ ሲጭን አብዛኛቸው እንደምታውቁት 2 አይነት ኦፕሽን አለ። ኢንስቶል ነው የሚል ኦፕሽን አለ። ሌላኛው ደግሞ ከስተማይዝ የሚል ኦፕሽን አለ። ስለዚህ ስንጭን ከስተማይዝ ማድረግ ነው ያለብን። ከስተማይዝ አድርገን ጫን የተባለው ነው የታዘዝነው ብቻ ጭነን ነው ማለት ነው ማለፍ ያለብን። ዋና ናቸው። ሌላኛው የረሳሁት ነው ዴሊጌሽን በደንብ ይታያል። ዴሊጌሽን መስራት መቻል ይኖርባቸዋል ማለት ነው። ስለዚህ ይሄ አሁን ያወራሁበት ታስኮች እየተሰሩ ነው የሚገኙት። ኮንፊገር እንደ አድሚኒስትሬተር ሰርቨር ቤዝድ ኔትወርክ ነው ማለት ነው። መቻል ይኖርበት። ይሄን ሲንጨርስ ደግሞ ወዴት ነው የሚሄደው? ወደ ፕላን ኤንድ ቢልድ ኢንተርኔት ኢንፍራስትራክቸር ነው የሚሄደው። ስለዚህ እዚህ ስር የተለያዩ ታስኮች አሉ። ይሄኛውን ታስክ እንግዲህ መስራት የምንችለው
የተሰጠን ኬዝ ስካነሪዮ አንደርስታንድ ስናደርገው ደግሞ ስንረዳ ነው ማለት ነው። ስለዚህ ኬዙን በጥንቃቄ ሙሉን ማንበብ ይኖርብናል። ከዛ በኋላ የተሰጠን ታስኮች መስራት እንችላለን ማለት ነው። መስራት እንችላለን። ፎር ኤግዛምፕል እዛ ስር ካሉ ታስኮች መካከል አንዱ ፕሪፔር ዲሳስተር ሪከቨሪ ፕላኒንግ ነው። እንግዲህ የተለያዩ ታስኮች አሉ። እነዛን ታስኮች ደግሞ በሌላ ቪዲዮ የሚያመጣላችሁ